ሰሞኑን ከአሜሪካው ታዋቂ ሞቲቬሽናል ስፒከር ጂም ሮን የሰማሁት ሀሳብ ለአፍታ ቆም ብዬ እንዳስብ አድርጎኛል። እሱም የህይወትን አቅጣጫ ሊቀይሩ የሚችሉ 4 ቀላል ጥያቄዎችን ያወራል። የመጀመሪያው ጥያቄ ለምን የሚል ነው። ለምን ይሄን ያህል በትጋት እሰራለሁ? ለምን መጽሐፍ አነባለሁ? ለምን አዳዲስ ስኪሎችን ወይም ክህሎቶችን አሳድጋለሁ? ማንም ሰው በማያየኝ ጊዜ ለምን ራሴን አስጨንቃለሁ? ይሄ ተገቢ ጥያቄ ነው። ነገር ግን የጂም ሮን መልስ የነበረው ሌላ ጥያቄ ነበር። ለምንስ አይሆንም የሚል ነበር። ምን ያህል መማር እንደምትችል ለምን አትሞክረው? ምን ያህል ውድና ተፈላጊ ሰው እንደምትችል ለምን አታረጋግጥ? ስኬት መጓዝ እንደምትችልስ ለምን አታየው? በትክክል ምን ያህል አቅም እንዳለ ለምን ራስህን አታገኝም? በመቀጠል ሶስተኛው ጥያቄ ይመጣል። ለምንስ አንተ አትሆንም የሚል ነው። የራሱን ህይወት ቀይሮ የሚያሳይ ሰው ለምን አንተ አትሆንም? የራሱን ንግድ የሚጀምረው የገንዘብ ነፃነት ላይ የሚደርሰው ሰው ለምን አንተ አትሆንም? ሌሎች መማር ከቻሉ አንተም መማር ትችላለህ። ሌሎች መለወጥ ከቻሉ አንተም መለወጥ ትችላለህ። ሌሎች ስኬታማ መሆን ከቻሉ አንተም ስኬታማ መሆን ትችላለህ። ታዲያ ለምን አንተ አትሆንም? እናም በመጨረሻ ከሁሉም በላይ ኃይለኛ ጥያቄ ለምንስ አሁን አይሆንም የሚል ነው። ለምን ፍጹም የሆነ ጊዜ ትጠብቃለህ? የበለጠ በራስ መተማመን እስኪኖርህ ለምን ትዘገያለህ? ሁሉንም ነገር እስክታውቀው ድረስ ለምን ትጠብቃለህ?